እባክህን ተነስና ተኛ እባክህ። ከትናንት ወዲያም 3 ቀን ሙሉ እንዲሁ ቁጭ ብላ አደርክ። እንደው እባክህ ተነስና ተኛ። እንኳን 3 10ም 15ም ቀን ይሆን አንቺ ሻለሽ እንጂ ለኔ እንቅልፍ አትቸገሪ። እኔ እኮ ተሽሎኛል አሁን ደህና ነኝ። ተነስና ተኛ ይልቅ አረፍ በል። እንደውም አሁን ዶክተሩ ስራ ከመግባቴ በፊት እመጣለሁ ብሏል። መምጫው ሰዓት ስለሆነ ነግቷል እኮ። እንግዲያውስ ደገፍ አድርገኝና ውጪ አየር ተቀብዬ መጣ። ምን ጓሮ? አረ ብርድ ምናምን እንዳይልሽ ልትሄጂ? አዎ እሺ በጓሮ ቀስ ብለሽ ተከናንበሽ ቀስ ብለሽ ጫማ ቀስ ብለሽ እስከዛኔ ትንሽ ጋደም በል እስቲ። አረፍ ልበላ ብርድ እንትን እንዳይልሽ። እስከዛኔ ትንሽ እንታለሽ ማለት ነቃብለሽ ጠብቂኝ ማለት ተዘጋጅላለሁ። ለነገሩ ሌሎቹን አዘጋጅታለሁ። ካልተወጋች በቃ አትነቃም ማለት ነው። ሁሌ ካልተወጋች አትነቃም። አይዞሽ 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 አይዞሽ። ማን ወንድሟ ቆይ ምንድነው? ወንድሟ ነኝ ወጉት ነኝ ማተኛ ለዚህ አየር ይወዘረጅ እኮ ወንድሟ ነኝ። እሷ መስለኝ አይደል እንዴ? የምንድነው? የምጥ ነው ነገሩማ የምጥ ነው። ማለት ነው ወድቀ ነበር ተሰበርከው ማለት ነው። አዎ ቅድም እኮ ገለጽኩልህ ነገርኩህ አይደለም ቅድም። ወይኔ በቃ እየመጣን እንጠይቃለን። አዎ እኔም እዚህ ቁጭ ብዬ እጠብቃችኋለሁ። እዚህ ቁጭ ብዬ እጠብቃችኋለሁ። አዎ እሺ ዳን እስከኔ ነው። እሺ ኧረ የሚገርም ነው። አራት ሰዓት ሳይሞላ 4 ሰው እንዴ መተው ይጠይቁኛል። ሌላ ዘዴ መፍጠር አለብኝ እንጂ መልሱም ሰለቸኝ እኮ። መመለሱ ራሱ በሽታ አይደለ እንዴ? አንድ ዘዴ መፍጠር አለብኝ በቃ። አዎ ያችን ዘዴ ተጠቅሜ ብገላገል ይሻለኛል። 4 ሰዓት ሳይሞላ ያን ያህል ሰው ከመጣ ቆይ እንደው አሁን ሰላም አገኛለሁ። ምንም ጭቅጭቅ የለም። እረፍት አገኛለሁ። እንዴ እንቅልፍ አልወሰደም? እኔ እኮ የተኛ መስሎኝ ነው። ተኝቷል ማለት ነው በቃ። አይ ቁጭ ብያለሁ። እኔ እኮ አልሰማሁም በጭራሽ። መጥቼ ነግረሃል ነበር ታዲያ? እኛ ቤት ድረስ መጥተህ ነግረህ ነበር። ምን ነው ወድቀ ነው የሚባለው? ወድቀ ነው በቃ አይደል? ቆየኝ እስቲ አንዴ። እንዴ ልትነሳ ነው? ቆይ እንዴ
ሙዚቃ ልትጋብዘኝ ነው እንዴ ደግሞ? አዳምጥ። ባለፈው ሳምንት ወድቄ እግሬ ተሰብሮ ነበር። አሁን ግን እየታሸሁ በመዳን ላይ ነኝ። በሚቀጥለው ሳምንት ስራ ጀምራለሁ። አመሰግናለሁ። ወድቀ ነው ማለት ነው። ወድቀ። ቆይ ግራው ነው የተሰበረው ቀኙ? ውይ ለካ ደግሞ እሱን አልቀረጽኩትም። ቤቶች ማነህ ልጅ? ልጅ ማነህ? ሰማን ማለት ነው። ማነህ ልጅ? ማነህ? ማንም የለም ማለት ነው። አይሰሙም። ማነህ ልጅ? ልጅ ሰው እኔ ልውደቅ። ማንም ሰው የሚከፍት የለም እንዴ? ሰው ያጣለ ጠቅላላ ጥለው ሄዱ። አንድም ሰው አይዞህ አለሁ እኔ። ሰው ናፈቀኝ። አይዞህ ሰው ናፍቆኝ ሰው አምሮኝ ማን ነበረ? በር እኮ የሚያንኳኳ እንዴ? በር ታንኳኳ እኮ የሚከፍት ጠፋ። ማን አለ ብለህ በር ታንኳኳ የሚከፍት ጠፋ። ጠቅላላ ቤት ውስጥ ማንም የለም። ውሃ ማን ይስጠኝ? ኪኒን ማን ይስጠኝ? ጠቅላላ ሄዱ። ጠቅላላ እንዴት ሊሆን ይችላል? ከሰው ተፈጥር ያለ ሰው አይዞህ እኔ አብሮ አደጋለሁ እኔ እስከ መጨረሻው ሰዓት አለሁ አብሬ አብሬሃለሁ። እንዴት ግን ግቢው ውስጥ ነው በአካባቢው ሰው የለ? እንዲሁ ውሃ የሚሰጥህ እንኳን ይጥፋ። ያውሉ ግቢ ሰው በሰው እንዳልነበር እኔ አለሁልህ። እኔ አብሮ አደጋለሁልህ። ኪኒን እንኳን እንጂ ተቆልሎ 3 ቀን አለፈው። አለሁ እኔ እስከ መጨረሻው ሰዓት ድረስ አለሁልህ። አብሮ አደግነት ምኑ ላይ ነው? ሰው የገዛ ስጋዎችህ ጥለው ይሄዱ። አለሁ እኔ ግድ የለህም አለሁ። ድሮም እኔ እነሱን አልተማመንኩም። አይዞህ እኔ ውሃ እሰጥሃለሁ። አይዞህ ዛሬ አድርገኝ። አይዞህ አለሁ። ቀስ ወይኔ አይዞህ ወይኔ እኔ ያለው አብሮ አደጋ አይዞህ። ምንም ችግር የለም እስከ መጨረሻው ሰዓት ድረስ አይዞህ። ውሃ ምናምን ነገር የሚሰጥህ ሁሉ ጠፋ። ውሃውን ተወው። ኪኒኑን ማን ያስታውሰኝ? አይዞህ ማቃና ያርገኝ። አብሮ አደጋ አለሁልህ እኔ አለሁልህ። ጓደኝነት ለመቼ ነው? አብሮ ማደግ ለመቼ ነው? መብላት መጠጣት ለመቼ ነው? እንደ ሕፃን አልጋ ላይ ልክረም። አይዞህ አለሁ እኔ እስከ መጨረሻው አለሁ። እኔን ወይኔ ቶክቻው ሰው እንዳላስተዳደርኩ አይዞህ ተውን። ወዲና አካባቢ ባካባቢ ወይኔ አለሁልህ። አሁን ሐኪሞቹ ምን አሉ? ሐኪምማ ታቅም በላይ ይላሉ። ዘላለማቸው እንደው ሐኪም ሲባል እኮ በርታ አይዞህ ያልፈልሃል ግድ የለም ነው የሚባለው እንጂ እንደው ዝም ብሎ ነው። ዘንድሮ ሐኪም እኮ ጥረውልኛል። እርግጥ ሞከሩ። እንኳን ሐኪሞቹ የራሴ ሰዎች አይዞህ ሸሽተውኛል። አይዞህ ምን አለ አሁን ሐኪም መድኃኒት አዘዙ? በርታ ነው። እሱማ አንችልም ያለው ምንድነው ነው የሚሉት? መህመሙን እሱማ ቀላል ነው ተላላፊ ነው አሉ። ተላላፊ ነው የሚባለው። እንዴት ይተላለፋል? ተሰውሰው ማለት አሁን ለምሳሌ ባይ እንዴት አሁን ለምሳሌ ያዘኛ ሲተላለፍ ቆይ አይ ተውልም መሰለህ አይደለም። ቆይ ይኸውልህ የሚተላለፈው እንዴት ነው? ይኸውልህ ቆይ አይደለም በትንፋሽ ነው ወይስ እንትን? አዎ ማለት ሲተላለፍ ነው